መጥምቁ ዮሐንስ ምን አይነት ሰው ነው? መጥምቁ ዮሐንስ ምንድነው ብሎ ለሚጠይቀን ሰው እንዲህ ነው ብሎ ለመናገር በጣም ይከብዳል። ምክንያቱም መጥምቁ ዮሐንስ ነብይ ነው። ስለ ክርስቶስ መምጣት አስቀድሞ የተናገረ ነብይ ነው። ነብይ ነው ብለን ሳንጨርስ ደግሞ ሐዋርያ ነው ዮሐንስ። እንደ ሐዋርያት ደግሞ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ እነሆ እያለ እየጠቆመ በእጁ ያስተማረ ነው። ስለዚህ ነብይ ነው ስንለው ሐዋርያ ነው። መጥምቁ ዮሐንስ የኦሪት ካህን ነው ብለን ልናስብ እንልና መልሰን ደግሞ የአዲስ ኪዳኑን ሊቀ ካህናት ክርስቶስን ሲያጠምቅ እናገኘዋለን። መጥምቀ መለኮት ቅዱስ ዮሐንስ ተብሎ እንግዲህ ለክርስቶስ ክብር ሊሆነው አይደለም፣ ግን እሱን በማጥመቅ በጣም ትልቅ ክብር ያገኘ። ጥምቀት ስትመሰረት የሁላችን እንግዲህ የተጠመቅንባት ጥምቀት የተመሰረተችው በጌታ ጥምቀት ነው። ጥምቀት ሲመሰረት አገልጋይ ሆኖ የአዲስ ኪዳን ጥምቀት አስጀማሪም ሆኖ ደግሞ አብሮ ሲያገለግል እናገኘዋለን። ሰማዕትም ነው ዮሐንስ። ምክንያቱም እንደምታውቁት በመጨረሻ ላይ በሰማዕትነት ነው ያለፈው። ባህታዊም ነው፣ በበረሃ ሲጋደል የምናገኘው ነው። ሰባኪም ነው፣ ነገስታትን ሳይፈራ የሚገስጽ ነው። ብቻ ዮሐንስን እንዲህ ነው ለማለት በጣም የሚያስቸግር በጣም ትልቅ ቅዱስ ነው በመጽሐፍ ቅዱስ። ለዚህ ነው እግዚአብሔር የዘካርያስና ኤልሳቤጥን የመሳሰሉ በጣም ቅድስና ያላቸው ባልና ሚስት ልጅ ለመውለድ የለመኑት እግዚአብሔር እምቢ ብሎ የቆየው ለዛ። ዘካርያስና ኤልሳቤጥ በወጣትነታቸው ልጅ ካልሰጠህን ብለው ለምነዋል። ሊቀ ካህናት ሆነህ ልጅ የለህም ወይም መካን መውለድ አልቻልክም ማለት በጣም በዛን ዘመን የሚከብድ ነው። ምክንያቱም ሊቀ ካህናትነት የሚሸጋገረው በዘር። ስለዚህ ቀጥሎ የሚተካውን ልጅህን አለማግኘት ማለት እግዚአብሔር ተጣልቷል፣ ያ ክህነት ባንተ በኩል እንዲወርድ አልፈለገም ማለት ነው እና ብዙ ስድብ የሚያስመጣ ነገር ነው እና የካህን ሚስት ሆና ኤልሳቤጥ ልጅ አለመውለዷ ልክ በስም ከእሷ ጋር ተመሳሳይ የሆነችው የአሮን ሚስትም ኤልሳቤጥ ነበር ስሟ። እሷ ልጅ ባይኖራት ማለት ነው። ስለዚህ በተለይ ለክህነት ውስጥ ላለ ሰው መካንነት በጣም ውርደት ነበር። እግዚአብሔር እዚህ ነገር ውስጥ ሁሉ እንዲያልፉ ለምን ፈለገ? ለምን ወዲያው ልጅ ሰጥቷቸው እንዲደሰቱ አላደረገም? እስኪያረጁ ጠብቆ ነው ሚስት ኤልሳቤጥ ዘካርያስን ሆይ ትወልድልሃለች ብሎ ገብርኤል ሊነግረው የመጣው። የዘገየው ግን ለምንድን ነው? እነዚህ ሁለት ቅዱሳን ቀድመው ልጅ ቢወልዱ ኖሮ የሚወልዱት ልጅ መጥምቁ ዮሐንስ ሊሆን አይችልም። ምክንያቱም መጥምቁ ዮሐንስ የሚወለደው ክርስቶስ ከመወለዱ ከ6 ወር በፊት ነው። ዮሐንስን የመሰለ ልጅ ለማግኘት የግድ መጠበቅ ነበረባቸው። ስለዚህ አንድ ልጅ አይደለም የሰጣቸው እግዚአብሔር፣ ነቢይን የሰጣቸው፣ ካህን የሰጣቸው፣ ሰማዕትን የሰጣቸው፣ ሐዋርያን የሰጣቸው፣ ሁሉ ነገር ያለው እጅግ በጣም የተቀደሰ ነው። መጥምቁ ዮሐንስ ክርስቶስን ለማገልገል ወይም ለጌታው መንገድ ለመጥረግ ከማህፀን እስኪወጣ እንኳን መታገስ አቃተው። ገና ሆድ ውስጥ ሆኖ ነው አገልግሎት የጀመረው። የጌታን መምጣት ጥርጊያውን ለማዘጋጀት የተመረጠ የጌታ መንገድ ጠራጊ ነው። ግን መንገድ ለመጥረግ እስኪወለድ አልጠበቀም። ገና ሆድ ውስጥ ሆኖ የጌታን ድምፅ ሳይሆን የእናቱን ድምፅ ሰምቶ የድንግል ማርያምን ድምፅ ሰምቶ ሳይወጣ በፊት ዘለለ። እንግዲህ ወጥቶ ቢያገለግል ቢቀበል ደስ ይለዋል። እንግዲህ እመቤታችንን ለመቀበል ዮሐንስ ሆድ ውስጥ ሆኖ ነው ገና ድምጿን የሰላምታዋን ድምፅ ሲሰማ የወጣው። ቢወጣ ይቀበላት ነበር በክብር። እናቱ እንደተደሰተች ይደሰት ነበር። ግን ገና 3 ወር ስለሚቀረው ውስጥ ሆኖ የእናቱን ሆድ በር ያንኳኳ። እንግዲህ እመቤታችንም ክብሯን ያሳያል። እኛ እንግዳ ወደ ቤታችን ሲመጣ ተነስተን ኖር ብለን እንቀበላለን። በማህፀን ውስጥ ያለ ሕፃን ኖር ብሎ የተቀበላት እንግዳ ድንግል ማርያም ብቻ ናት እና ሆድ ውስጥ ሆኖ መስገድ የጀመረ። እንግዲህ እኛ ቆመን እኮ በወጣትነታችን አንሰግድም ለእግዚአብሔር፣ በወጣትነታችን አንዘልም አንዘምርም ለእናትና ለልጁ መምጣት። ዮሐንስ ግን ገና ሆድ ውስጥ ሆኖ ስግደት የጀመረ የተጋደለ ሰው ነው። ከዛ በኋላ ወደ በረሃ ነው የወጣው። የእናቱን የድንግል ማርያምን ድምፅ ከሰማ በኋላ አስጠላው ዓለም። ልክ ዓይኖቼ ማዳንህን አይተዋልና ባሪያህን አሰናብተኝ ብሎ ከዚህ ዓለም መለየት እንደተመኘው እንደ አረጋዊው ስምዖን ዮሐንስም ገና ሆድ ውስጥ ሆኖ የድንግል ማርያምን ድምፅ በሰማበት ጆሮ የዓለምን ድምፅ ሊሰማ አልፈለገምና ወደ በረሃ ዓለምን ጥሎ የመነነ የልጅነት መናኝ ነው መጥምቁ ዮሐንስ። ከዛ በኋላ አስተዳደጉ በበረሃ ነው። የሚለብሰው የግመል ፀጉር ነበረ። የሚበላው የበረሃ ማር ወይም አንበጣ ነበረ። እንደዚህ ያለ የተጋድሎ ህይወት ነበረው። ስለዚህ ዓለም ልታጓጓው አትችልም። የሚቀይረው ልብስ ስለሌለ
የሚበላው የጣመ የላመ ነገር ስለሌለ እንደፈለገ እግዚአብሔርን ለማገልገል ምንም አላስቸገረውም። ሕይወቱ በሙሉ የቅድስና ነበረ። ሌላው መጥምቁ ዮሐንስ በጣም ትሁት ሰው ነበረ። ራሱን ዝቅ አድርጎ የሚያይ ነበርና አንተ ክርስቶስ ነህ ወይ ወይም ይመጣል የተባልከው መሲሁ አንተ ነህ ወይ ብለው በጣም ብዙ ተከታዮች ነበሩት። የማይመጣ አልነበረም ወደ መጥምቁ ዮሐንስ። በጣም ብዙ ሰዎች ይመጡ ነበር፣ ወታደሮች ይመጡ ነበር፣ ጸሐፍት ፈሪሳውያን ይመጡ ነበር። ጸሐፍት ፈሪሳውያን አሁን በጣም ብዙ ችግር ያለባቸው ሰዎች ናቸው። በጣም ብዙ ችግር ያለባቸው ሰዎች ናቸው። ግን ክፉ ነገር እየሰሩም ወደ መጥምቁ ዮሐንስ መጥተዋል። ለዚህ ነው እናንተ የእፉኝት ልጆች ብሏቸው ነበር ወደ ዮሐንስ ጥምቀት ሲመጡ። እፉኝት ሰው ከተናደፈች በኋላ ወደ ባህር ትወረወር ነበር፣ ራሱ መርዙ እንዳይገላት ማለት ነው። ዘላ ውሃ ውስጥ ትገባ ነበር እና እናንተም ሰው የመናደፍ ያህል የእፉኝት ስራ እየሰራችሁ ልትጠመቁ መጣችሁ ወይ ለማለት እናንተ የእፉኝት ልጆች ብሎ ተናግሯቸዋል። ሌላው እፉኝት ስትወለድም ገላ ነው፣ ሩካቤ ስትፈጽምም ወንዱን ገላ ነው። ከዛ ደግሞ የተጸነሰው ጽንስ ደግሞ ሲወለድ እናቱን ገሎ ነው እና እናንተ አስቀድሞ ነቢያትን ስትገሉ ነበር። አሁን ደግሞ እንደዚሁ በጌታ ላይ የሚያደርጉት ነገር ታይቶ እፉኝት ብሎ ጠርቷቸዋል። እና ወደሱ የማይመጣ ሰው አልነበረም። ወታደሮች ይመጡ ነበር። አስተምሮ ሲጨርስ መጥምቁ ዮሐንስ ምን እናድርግ ይሉት ነበር። ለእያንዳንዳቸው እንደሚገባቸው ያስተምር ነበረ። የሚገባ ለቀራጮቹ እንዲህ አድርጉ ይላል፣ ለወታደሮቹ ከሚያስፈልጋችሁ በላይ ግፍ አትፈጽሙ በሕዝቡ ላይ ይላል። እንዲህ እያለ ለሁሉ የሚያስተምር ሰባኪ ወንጌል ነበር እና በጣም ብዙ ተከታይ ነበረ መጥምቁ ዮሐንስ። የሚገርመው ዮሐንስ ክርስቶስ ነህ እስከ መባል ደረሰ። ብዙ ሰዎች መሲሁ አንተ ነህ የምትመጣው፣ ስለ አንተ ነው ወይ ትንቢት የተነገረው ሲሉት መሰከር አልካደምም፣ እኔ ክርስቶስ አይደለሁም ብያችኋለሁ ብሎ ያስጠነቅቅ ነበር። ከኔ በኋላ የሚመጣው የጫማውን ጠፍር ተጎንብሼ ልነካ የማይገባኝ እሱ በእሳት ያጠምቃቸዋል ብሎ ስለ ክርስቶስ አስቀድሞ ትንቢት ተናግሮ ነበርና ዮሐንስ ትትናውን ወንጌላውያን በጣም ተከፋፍለው ነው የጻፉት። በአንድ ቦታ ተጎንብሼ ጫማውን ልፈታ የማይገባኝ ይላል፣ በአንድ ቦታ ጫማውን ልፈታ የማይገባኝ ይላል፣ በሌላው ወንጌል ደግሞ ጫማውን ልሸከም የማይገባኝ ይላል። የአንድን ሰው ጫማ ለመሸከም መጀመሪያ ሰው ማጎንበስ አለበት፣ ከዛ መፍታት አለበት፣ ከዛ መሸከም ይችላል። ስለዚህ ዮሐንስ የክርስቶስን ጫማ ልሸከም እንኳን መሸከም ልፈታ እንኳን መፍታ ላጎነብስ አይገባኝም ብሎ ራሱን በጣም በታላቅ ትሕትና ነበር የገለጸው። የሚገርመው ጫማውን ልነካ አይገባኝም ያለውን ዮሐንስን ግን እንዲያጠምቀው አደረገው ጌታ። ለጫማው አልበቃም ሲል ከራሱ በላይ እጁን ከፍ አድርጎ በአየር ላይ ከፍ አድርጎ እንዲያጠምቀው አደረገው። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ነው። ለጫማው አይገባኝም ስትል ወደ ራሱ እጅህን እንድትሰድ የሚያደርግ አምላክ ነው። ለትንሽ ነገር አይገባኝም ስትል ለትልቅ ነገር የሚያጭህ የሚመርጥህ አምላክ ነው እና መጥምቁ ዮሐንስ እጅግ በጣም ትሁት ልቡና ስለነበረው ያንን አይቶ እግዚአብሔር ከፍ ከፍ ያደረገው ሰው ነበር። ሌላው ዮሐንስ የሚያስተምራቸው ተማሪዎች ቁጥር ስላነሰ የተደሰተ ሰባኪ እኔ ከሱ በፊትም በኋላም ያለ አይመስለኝም። አሁን በዚህ ዘመን ያለን የምናስተምር ወይም በማስተማር የምናገለግል ሰዎች የተማሪዎቻችን ቁጥር ቢያንስ በጣም ነው የሚከፋ፣ በጣም ነው የምናዝነው። ጉባኤው ቀዘቀዘ፣ ባዶ ሆነ፣ እንደውም ሰው እያለ ሁሉ ሰው የለም እንላለን እኮ አይደል? ደግሞ ሲሞላ አይናችንን መገባችሁት፣ በጣም እንዲህ ሞልቶ ህዝቡ ስናይ ሰፍተናል ምናምን ብሎ ደስ ይለዋል ሰው። መጥምቁ ዮሐንስ ተማሪዎቹ ቁጥራቸው ስላነሰ በጣም ደስ አለው። ለምን? የሆነ ሰዓት የዮሐንስ ተማሪዎች እያነሱ የጌታ ተማሪዎች እየበዙ መጡ እና እንደውም አንዳንድ የዮሐንስ ተማሪዎች ተቆረቆሩና ያ በዮርዳኖስ ማዶ ያጠመከው እኮ ሰው እየሰበሰበ ነው አሉት። ያ ብለው ንቀው ማለት ነው ጌታ። እና እሱ ግን ምን አለ? ሙሽራይቱ ያለችው እርሱ ሙሽራ ነው፣ ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ ደስ ይለዋል። እኔ ሚዜ ነኝ አለ። እኔ ሚዜ ነኝ። ክርስቶስ ሙሽራ ነው፣ ምዕመናን ሙሽሮች ናቸው፣ ህዝቡ ማለት ነው። እና ሙሽራና ሙሽራይቱ ሲገናኙ ሚዜ ደስ ይለዋል እንጂ አይበሳጭም። እኔ ሚዜ ነኝ፣ ህዝቡን ከክርስቶስ ጋር ማገናኘት ነበር ስራዬ አብቅቷል አለ። እና ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ ደስ ይለዋል። ስለዚህ ህዝቡ የሚገቡን ለክርስቶስ ነው አለ። እንዴት ያለ አገልጋይ ነው! ህዝቡን ከክርስቶስ አገናኝቶ ዞር የሚል ማለት ነው። መንገዱን ጠርጎ ዞር የሚል። እኛ መንገድ ላይ ነው የምንደረደረው እና እኛን ራሱ ከመንገድ መጥረግ ሌላ ስራ ነው የሚሆንበት ጌታ።
ህዝቡን ከእግዚአብሔር ማገናኘት ስራ ኖሮን እኛ መሃል ላይ በህዝቡና በእግዚአብሔር መሃል ሆነን እንቅፋት ልንሆን እንችላለን። ዮሐንስ ግን ጠርጎ ዞር አለ። እዛው ቤት አልሰራም። መንገዱ ላይ ለጌታ መንገድ ጠርጎ ዞር ማለት አገልግሎት። ከኛ ወደ እግዚአብሔር ዞር ትሉ ዘንድ እንለምናቸዋለን ብለው ነበር ሐዋርያት። ሰዎች ከመጠን በላይ ሲያከብሯቸው ሸሹ፣ ሮጡ ይልና ከኛ ወደ እግዚአብሔር ዙሩ አለና መጥምቁ ዮሐንስም ክርስቶስን አሳይቶ እሱ ዞር አለ። እሱ ሊልቅ እኔ ላንስ ይገባኛል አለ እና የተማሪዎቹ ቁጥር ሲያንስ ደስ ያለው ህዝቡ እሱን ማየት ትተው ወደ እግዚአብሔር አይናቸውን ሲያዞሩ ምነው ረሱኝ ያላለ ሰባኪ መጥምቁ ዮሐንስ ነው። ብዙ ጊዜ እግዚአብሔርን የሚሸፍን አገልጋይ መጨረሻ ላይ በመቅሰፍት ነው ዞር የሚለው። ልክ ከዚህ ከግብፅ ከደሙ ፊት ለፊት የተገኘ ማንኛውንም ነገር ይቀስፋል ነበር መልአኩ። በአዲስ ኪዳን ለኛ የፈሰሰው ደም የክርስቶስን ደም ነው። የክርስቶስን ደም የሚሸፍን አገልጋይ ከዛ ከደሙ ፊት ያገኘውን ይቀስፋል እና እሱን መደበቅ ያህል እና ራስን መግለጥ ያህል ክስረት የለም ለአንድ አገልጋይ። እና መጥምቁ ዮሐንስ የጌታ መምጣትን ሲሰማ የእሱ አገልግሎት እንዳበቃ ሰምቶ በጣም ደስ አለው። ሰዎች እግዚአብሔርን አገኙ እኔን ሊረሱኝ ነው ብሎ ማለት ነው። እና ይሄ በመጥምቁ ዮሐንስ ሕይወት በጣም የሚያስገርም ነገር ነው። ከዚህ በኋላ ዮሐንስ መምሮ መገስጽ ዘያደሉ ለገስጽ ወይም ለፊት አይቶ ማያደላ መምህር ነበረ እና ንጉሱን ሄዶ ገሰጸው። የወንድምህን ሚስት ልታገባ አይገባህም ብሎ ገሰጸው። እንደምታውቁት በመስከረም 2 በዚህ ተግሳጹ ምክንያት እንግዲህ ከዛ በፊት ይወደው ነበረ ሄሮድስ ዮሐንስን ይወደው ነበር፣ ስብከቱን ይሰማ ነበር፣ ያመነታም ነበር ይላል። ያመነታ ነበር ማለት እንደውን የማረገው ነገር ልክ ይሆን አይሆን ብሎ ሁሉ በራሱ እስኪጠራጠር ድረስ የዮሐንስ ስብከት ይመስጠው ነበር። መጨረሻ ላይ ግን ዮሐንስ የወንድምን ሚስት ልታገባ አይገባም ብሎ ተግሳጽ ሲያመጣበት ጣለው። አንዳንዴ የእግዚአብሔርን ቃል እንወዳለን፣ ደስ ብሎን እንሰማለን። ከዛ ያ ቃል ቀጥታ መጥቶኛ ላይ ሲጠቁም ወይም እኛ እያረግን ያለነው መጥፎ ነገር የሚጠቁም ሲሆን ትምህርቱ ያስጠላናል እና ሰባኪው መጣና አበላሸው እንላለን። መጨረሻ ላይ አሁን ምን አገባው እንላለን። የምንፈልገው ልክ ይሄ እንዴት ነው ጀርባ የሚያሹ ሰዎች ደስ የሚለን ቦታ ሲያሹን ደስ ሲለንና ጎሽ እሱ ጋር ነው አው እያልን እንታሻለንና የማይሆን ቦታ ሲነኩን አይ እሱ ጋር አይደለም ያልበላኝን አትከክ እንደምንለው ቃል እግዚአብሔርን ስንሰማ ደስ ብሎን እንሰማና እንመሰጥና እኛ ያረግናት ያለናትን ኃጢአት ግን ቀጥታ ሲጠቁመን ትምህርቱ የተበላሸ ይመስለናል። እና መጥምቁ ዮሐንስ ጥሩ ሲያስተምረው ደስ ብሎት መጨረሻ ላይ በህይወቱ ሲመጣበት ግን ጣላው። እንደምታውቁት ልደቱን ሲያከብር ሄሮድስ በዘፈን ታስደስተው የነበረችው የደነሰች የጨፈረች ታስደስተው የነበረችው የሚስቱ ልጅ ያው ከሱም አትወለደው የወንድሙ ልጅ ማለት ነች ወለተ ሄሮድያዳ በዛ ዘፈን ተደስቶ ምን ላርግልሽ አላት። እስከ መንግስቴ እኩሌታ ድረስ ሰጥሻለሁ ብሎ ቃል ገባላት። እናቷን ሄዳ ማከረች። እናቷ ሄሮድያዳ ምን የመንግስቱ ግማሽ ምን ያረግልሻል? ዮሐንስ እኮ እንቅፋት ሆነ እንጂ እኔን ቢያገባኝ እኮ ሙሉ መንግስቱ የኛ ነው የሚሆነው። የዮሐንስን ራስ ጠይቂው አለቻት። መታ ጠየቀች። እንግዲህ አንዳንድ ልጆች የወላጆች ያላለቀ ዕቅድ ማስፈጸሚያ ይሆናሉ። እንዲህ አለን አሁን የወላጆች ሆነን ልጆቻችን ላይ የኛን ምኞት በልጆቻችን የምንፈጽም አለን። ይሄ ችግር ነው። እኔ እንዲህ ነበር መሆን የምፈልገው ሳይሳካ ቀረ፣ በልጄ ግን አሳካዋለሁ ብለው ልጆቻቸው ላይ የሚያሳኩ አሉ። ጥሩ ነገርም ግን መጥፎም ነገርም አንዳንዴ እና በልጆቻቸው ኃጢአት የሚሰሩ አሉ ልጆቻቸውን ተጠቅመው እና እቺ ሴት ልጇን ተጠቅማ መጥምቁ ዮሐንስን ያህል ጻድቅ ለማስገደል ወሰነች። ሄሮድስ አዘነ። አንዴም ይያለው አለ ቅዱስ ያሬድ ታላቁን ነቢይ ዮሐንስን ከሚያስገድል መሐላውን ቢያፈርስ ይሻለው ነበር ይላል። ምያለው ስለዚህ ላስገድል አይባልም። አንዳንዴ ትልቁን ሕግ ላለመጣስ ስትል ትንሹን ሕግ ትጥሳለህ። ምሎ ማፍረስ ኃጢአት ነው። የማልከውን መጣስ ኃጢአት ነው። ቃል የገባውን መጣስ ኃጢአት ነው። ግን ደግሞ ጻድቁን መግደል የበለጠ ኃጢአት ነው። ስለዚህ ትልቁን ኃጢአት ላለመስራት ብለህ ትንሹን ነገር ብትጥስ ምንም አለም። ለምሳሌ እዚህ በመጽሐፈ ኢያሱ ላይ የምናገኘው ራኬብ የምትባል ሴት
ወይም ረዓብ የምንላት ሴት በቤቷ ሰዎች አስጠለለች። ሊገሏቸው መጡ። ሰላዮች ናቸው፣ የእስራኤል ሰላዮች ወታደሮች መጥተው አይተሻለሁ ያሏት። አዎ አይቻለሁ፣ ገብተው ነበር ግን ወጡ አለች። አልወጡም፣ እዛው ቤት ነው ያሉት። ግን አይ እውነት ልናገር ብላ እነዛን ሰዎች ከማስገደል በቀላሉ ብታልፈው ይሻል ነበረ። ውሸት ላለመናገር ብዬ ነው ያስገደልኳቸው ብትል ማንም አይሰማትም። ለምን? ለትልቁ ኃጢአት ላለመስራት ስትል ትንሹን የምትሰራባቸው አጋጣሚዎች አሉ። እና ሄሮድስም የማልኩትን ሳልፈጽም ከምቀር ብሎ አብይ ነቢይ የተባለውን ታላቁን ነቢይ መጥምቁ ዮሐንስን ከሚያስገድል የማለውን ቢጥስ ይሻለው ነበር ይላል ቅዱስ ያሬድና መጥምቁ ዮሐንስን አስገደለው። ዮሐንስን አስገደለው እንጂ ዮሐንስ ግን ከህሊናው ሊጠፋ አልቻለም። የሚገርማችሁ ሄሮድስ እንደ እብድ ነው ያደረገው። ዮሐንስ ከሞተ በኋላ 10 ጊዜ የጌታን ስብከት ዝና ሲሰማ ዮሐንስ መጣ ከሞት ተነስቶ እያለ ይደነግጥ ነበር። እንደው እንዴት አይነት ሰባኪ ነው ዮሐንስ! ቆሞ የማይሰማ ሰባኪ ባለበት ዘመን፣ ቆመን ተናግረን በማንሰማበት ዘመን እሱ ሞቶ ይሰብካል። ሞቶ መጣብኝ ዮሐንስ እያለ ይፈራ ነበር። ለምን? ዮሐንስን መግደል ይቻላል፣ ግን ዮሐንስ የተናገረውን እውነት መደበቅ አይቻል። እውነት የሚናገሩ ሰዎችን ገለህ እውነትን ከአይምሮ ማጥፋት አትችልም። እንደውም ይብሳል፣ ድምፃቸው ይጨምራል። ቃየል መች ድምፁ ተሰምቶ ያውቃል? ሲሞት ግን ድምፁ እስከ እግዚአብሔር ተሰማ፣ የደሙ ድምፅ ይላል። ስለዚህ ቆመው የማይናገሩ ሰዎች ደማቸው ሲፈስ ደማቸው ከነሱ በላይ ይናገራል፣ ይከሳል። ወንድሙን ከሰሰ የቃየል ደም። የመጥምቁ ዮሐንስ ድምፅ ደግሞ ቆሞ ከሰበከው በላይ ሄሮድስን የረበሸው ከሞተ በኋላ ነው። እና መጥምቁ ዮሐንስ ሰማዕት ሆነ። እዚህ ምድር ላይ ለጌታ ለክርስቶስ መንገድ ጠርጎ ነበር አይደለ? በሰማይ ደግሞ ለጌታ ለክርስቶስ መንገድ ጠርጓል። ወደ ሲኦል ቀድሞ ገባ። ያው በብሉይ ኪዳን ጻድቅሙን አጥሙን የምትገባው ሲኦል አይደል? ሲኦል ወርዶ ይላል ቅዱስ አቡሊዲስ ሂፖለተስ ኦፍ ሮም ወይም የሮሙ አቡሊዲስ የምንለው አባት በጻፈው ድርሳኑ ላይ ቀድሞ ሄዷል ለጌታ መንገድ ሊጠርግ። ስለዚህ እስር ቤት እያለ የተናገረው ቃል ነበረ። ደቀ መዛሙርቱ ሲሰሙ ሲመጡ ሊጠይቁት ምን አላቸው? ወደ ክርስቶስ ሄዳችሁ የምትመጣው አንተ ነህ ወይስ ሌላ እንጠብቅ በሉታል። ይህንን ያለው ዮሐንስ ክርስቶስ መሆኑን ሳያቀርቶ አይደለም፣ በደንብ አውቆት መስክሮለታል። የእግዚአብሔር በግ ብሎታል። ለምን ጠየቀ? አንደኛ ደቀ መዛሙርቱ በደንብ የጌታን ማንነት ስላላወቁ ልባቸው ላይ ያለውን ጥርጣሬ ተረድቶ የእነሱን ጥያቄ የራሱ አድርጎ ሂዱና እንዲህ ብላችሁ ጠይቁ አላቸው። ልክ እናት ለልጇ የሆነ ነገር እንዲረዳ ስትፈልግ ሂድና አባትን እስቲ እንዲህ ብለህ ጠይቀው እንደምትለው ተማሪዎቹን ወደ ጌታ ላካቸው። ሁለተኛው ግን ይህ ቃል በትክክል የተፈጸመው ስለ ሲኦል ነው። የምትመጣው አንተ ነህ ወይስ ሌላ እንጠብቅ ማለት አሁን እኔ ሰማዕት ሆኜ እሞታለሁ፣ ወደ ሲኦል ወርዳለሁ፣ በዚያ መተህ ትታደገናለህ ወይ? የምትመጣው አንተ ነህ ወይ ብሎ ስለ ሲኦል እየተናገረ ነበር። እና ዮሐንስ በምድር ላይ ጌታ ይመጣል ብሎ እንደሰበከ በሲኦልም ጸያሄ ፍኖት ሆኖ ወደ ሲኦል ወርዶ መንገድ የጠረገ ነው። እንግዲህ ያስቡት፣ በማኅፀን ጀምሮ በሲኦል የጨረሰ ዮሐንስ መቼም አያርፍ። እስር ቤት ሲገባም ይመሰክራል፣ ሲኦልም ሲወርድ ስለ ጌታ ይመሰክራልና በጣም ትልቅ ቅዱስ፣ በጣም ትልቅ ሰማዕት ነው። መጥምቁ ዮሐንስን በዚህ ምክንያት ቤተክርስቲያናችን ከፍ ታደርገዋለች። ክርስቶስ ፀሐይ ነው፣ ዮሐንስ ጨረቃ ነው። ጨረቃ በጨለማ እንዲያበራ በጨለማው ብሉይ ኪዳን ለጥቂት ጊዜ ያበራ በብርሃኑ በጥቂት ዘመን ደስ ይላችኋል የተባለለት መብራት ነበረ ለክርስቶስ። በሱ ብርሃንነት ደስ ብሎን በኋላ እውነተኛው ብርሃን ክርስቶስ ሲመጣ ፀሐይ ሲወጣ ጨረቃ መንገድ እንደምለቅ ክርስቶስ ሲመጣ ለጌታው መንገድ ለቆ የሄደ ነበረ። የዮሐንስ ከልደቱ ከጽንሰቱ እስከ እረፍቱ ድረስ ቤተክርስቲያናችን ከፍ አድርጋ የምታከብረው ታላቅ ጻድቅ ነው። ከመጥምቁ ዮሐንስ በረከት